የኢትዮጵያ ሚዲያዎች የሚፈሯት የራይዷ ባለቤት ሳምራዊት ፍቅሩ ንብረት የሆነው ሰዋሰው መልቲ ሚዲያ የቴዲ አፍሮ ሙዚቃ እንዳይለቀቅ ለምን ፈለገ? ቶኤፍ ካፒታል ፒኤልሲ የሚባለው ድርጅት የሚያስተዳድረው ሰዋሰው መልቲ ሚዲያ ባለቤትነቱ የራይዷ ባለቤት ሳምራዊት ፍቅሩና የወንድሟ አብርሃም ፍቅሩ ነው። ከ5 ዓመት በፊት የተቋቋመው ናሆም ሪከርድስ የተባለው አንጋፋ ድርጅትም የወንድማቸው ኤልያስ ፍቅሩ እንደሆነ ይታወቃል። የአርሲዋ ተወላጅ ሳምራዊት ፍቅሩ ንብረት የሆነው ሰዋሰው መልቲ ሚዲያ የቴዲ አፍሮ አልበም ሊለቀቅ 3 ሳምንት ሲቀረው ጠብቆ 3 ለህዝብ ድምፅ የሚሆኑ ዘፈኖች ቀንሶ እንዲወጣ በመጠየቅ የነበረውን ግንኙነት ባለቀ ሰዓት ያቋረጠ መሆኑ ይታወቃል። አርቲስቱ ህዝብን ለማክበር ሲል ቀደም ሲል ይለቀቃል በተባለበት ቀን አልበሙን ለማውጣት ባለመቻሉ ለከፍተኛ ኪሳራ ተዳርጓል። የሳምራዊት ድርጅት ከቅርብ ጊዜ ወዲህ ህዝብን የናቁ ጥሩ ያልሆኑ ተግባራት እንዲያደረጉ ይገኛሉ። በቅርቡ እሷ ባለድርሻ የሆነችበት ትርታ ኤፍኤም ኦርቶዶክስ እምነት ጋር በተያያዘ አስተያየት የሰጠን የስፖርት ጋዜጠኛ ማባረሩ ይታወሳል። ዘገባው የበሻሻ ሚዲያ ኔትወርክ ነው።